Hi, ሰላም እንዴት ናችሁ? የላይፍ ኦፍ አቪዬሽን ባያቤል ነው። The Dream to Fly and How It All Begins የሚል ኮርስ አዘጋጅቼላችኋለሁ። በዚህ አጭር ኮርስ የተወሰኑ ወደ 4 የሚጠጉ ሜን ፖይንቶችን በደንብ ተረድታችሁ ይሆናል ማለት ነው ቪዲዮን የምታጠናቀቁት። ወደ ኮርሳችን ቀጥታ ከመግባታችን በፊት ግን ለእናንተ አንድ ቀለል ያለ ጥያቄ አለኝ። If you could fly anywhere in the world right now, where would you go and why? እስኪ መልሳችሁን ወይም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ኮርሱ እንቀጥላለን። ከተለያዩ ቦታዎች አንብቤ እንደተረዳሁትና የተለያዩ ጥናቶች እንደሚያሳዩት ከሆነ እንግዲህ በመጀመሪያ ደረጃ የሰው ልጅ የበረራ ዝንባሌ ያደረበት ከወፎች በማየት ነበረ። ከዛ በኋላ በጣም ብዙ ሙከራዎች ተደርገዋል። የተወሰኑትን ስናይ ኤንሸንት ግሪክ ውስጥ ራሳቸውን ከትልልቅ ቦታ ይፈጠፍጡ ሁላ ነበረ፣ በዚህ የበረራ ፍላጎት የተነሳ ማለት ነው። ከዛ በአባስ ክሬት የተደረገው አርቲፊሻል የሚመስል ክንፍ በእንጨትና በላባ ምናምን መሰል ነገር የተሰራ ነው። እሱንም በመጠቀም ራሳቸውን ከትልልቅ ቦታ ይወረውሩ ነበረ። ግን ምንም እንኳን ውጤታማ የሆነ በቁጥጥር ስር ያለ በረራ ማድረግ አልቻሉም። ከዛ በኋላ በቻይናዎች እንግዲህ በሰዎች ቁጥጥር የሚበር the first flying object ክሬት ተደረገ፣ ቻይኒዝ ካይት የምንለው ማለት ነው። ይህም ታዲያ ሰዎች ንፋስን እና እንዲሁም ደግሞ አየር ላይ ለመንሳፈፍ የሚረዱ ነገሮችን ለመማር በጣም ትልቅ እድል የፈጠረ ነበረ። ከዛ በኋላ ነው እንግዲህ እንዲህ እየተቀባበሉ እና ሊዮናርዶ ዳቪንቺ ጋር ደረሰ ማለት ነው። ሊዮናርዶ ዳቪንቺም በጊዜው የተለያዩ በራሪ ቁስ አካላቶችን ዲዛይን በማድረግ በመሳል የተለያዩ ሙከራዎችን አድርጓል። እንዲሁም ደግሞ ከሰራቸው ስራዎች በዋነኝነት ኤሪያል ስክሩ ብሎ የሰየመው ለሄሊኮፕተር ጽንሰ ሀሳብ ወይም ደግሞ ለሄሊኮፕተር ኢንጂነሪንግ መወለድ ትልቅ አስተዋጽኦ ያደረገው አካል ማለት ነው። ከዛ በኋላ ያው ሲወርድ ሲዋረድ ራይት ብራዘርስ ላይ ደረሰ ማለት ነው። እስኪ ስለነሱ ብዙ ተብሏል። እስኪ ይህን ቪዲዮ ባጭሩ ተመልከቱትና ወደ ቀጣይ ኮርሳችን ደግሞ እናልፋለን። This film, made in 1903, recalls the first flight of this primitive biplane making aviation history. As the two brothers prepare to attempt the first catapulted takeoff, man's age-old dream of flight becomes a reality. በጣም ጥሩ። እንግዲህ እንደምታዩት ይሄ በራሪ ቁስ አካል እነዚህን ሁሉ ጊዜያቶች ተሻግሮ የተለያዩ ለውጦችን አልፎ እዚህ ደርሷል። አሁን ደግሞ ቀጣዩ ርዕሳችንን እንመልከት። ኤርክራፍት የምንለው በራሪ ቁስ አካል ነው። ታዲያ ይሄ በራሪ ቁስ አካል እንዲበር ወይም ደግሞ የዚህ በራሪ ቁስ አካል ዲዛይን ምን ሊመስል እንደሚችል እንዴት መጠቀም እንዳለብን በጠቅላላ የሚቆጣጠረው የአቪዬሽኑ ፓርት ሲሆን ኤርክራፍት ማለት ግን ባይትሰልፍ በራሪ ቁስ አካል እንደሆነ እና ዲዛይን የተደረገ ለመብረር የተለያዩ አገልግሎቶችን ለመፈጸም የሚሰራ በራሪ ቁስ አካል እንደሆነ አድርጋችሁ እንድትረዱ ትፈልጋለሁ። ቅድም እንዳወራ ነው በዘመን ቅብብሎሽ እንግዲህ እነዚህ በራሪ ቁስ አካላቶች በተለያዩ ሰዎች በተለያዩ ሙያተኞች እንግዲህ የተለያየ ቅርጽ የተለያየ ይዘት ኖሯቸው የተለያየ አገልግሎት ሲሰጡ ቆይተዋል። ታዲያ አሁን ላይ ካረንትሊም እየተፈጠሩ ያሉ ሀፕን እያደረጉ ያሉ በጣም ብዙ አይነት በራሪ ቁስ አካሎች አሉ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ኤርፕሌን፣ ሄሊኮፕተር፣ ድሮንስ፣ ግላይደርስ፣ ሆት ኤር ባሉንስ አሉና እነዚህ ሁሉ በራሪ ቁስ አካሎች ናቸው። እስቲ ለማንኛውም እናንተ ለማወቅ እንዲረዳችሁ ይህንን ማቺንግ የምትሰሩበት የተወሰነ ሰከንድ ሰጣችኋለሁ። በትክክል I don't think ተሳሳታላችሁ ብዬ፣ ምክንያቱም አብዛኛው ሰው ስለ እነዚህ ነገሮች አዌርነስ አለው ብዬ አምናለሁ። ታዲያ ግን እንድታውቁ የምፈልገው ነገር ቢኖር በራሪ ቁስ አካሎች በእነዚህ ብቻ የተገደቡ አይደሉም። እንደ ጊዜው አዳዲስ የኢንጂነሪንግ ውጤቶች ይመጣሉ። ለምሳሌ ኢቪቶልን በቀላሉ መመልከት እንችላለን። ይህንን ካየን አሁን ደግሞ ወደ ቀጣዩ ፖይንታችን እንገባለን። ሰዎች ለምን መብረር የፈለጉ ይመስላችኋል? እስኪ መጀመሪያ ሀሳባችሁን ኮሜንት ላይ ሼር ማድረግ ትችላላችሁ። ሰዎች ለምንድን ነው መብረርን የፈለጉት? ቤዚክሊ በጥናት የተረጋገጡ የተወሰኑ ሜን ሪዝኖች አሉ። እነሱን ነው የምናየው። ምክንያቱም ብዙ ሰዎች የተለያየ መላምንት ሊሰጡ ስለሚችሉ ማለት ነው። ግን ሁሉንም ሊያግባቡ የሚችሉ በጥናት የተደገፉ የተወሰኑ ፖይንቶች አሉ። የመጀመሪያው ከበርዶች ኢንስፓየርድ እንደሆኑ መጀመሪያ ተነጋግረናል። ሰዎች መብረርን ሲያዩ ነፃነት ይሰማቸዋል። ሁለተኛው ደግሞ ለግሎባል ትራቭል ነው። ዴሊቨር ለማድረግ ትራቭል ለማድረግ ሬስኪው ሚሽን ለመስራት። ሶስተኛ ደረጃ ደግሞ የተቀመጠው ዓለማትን ለማገናኘት ነው፣ ሲቪላይዜሽንን ለማፋጣን ማለት ነው። ይህን ያህል ካየን ታዲያ እንዴት ነው እነዚህ በራሪ ቁስ አካላቶች ወይም ኤርፕሌኖች የሰውን ልጅ ህይወት ሊያቀሉ የሚችሉት ብላችሁ ታስባላችሁ? እስኪ የሚሰማችሁን ነገር ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ለማሰብ የሚሆናችሁን የተወሰነ ሰከንድ ሰጣችኋለሁ።
በጣም ጥሩ እንግዲህ የራሳችሁን ጥሩ መላምንት እንደሰጣችሁ ተስፋ አደርጋለሁ። ታዲያ እነዚህ አሁን የምናውቃቸው ኤርፕሌኖች ከመፈጠራቸው በፊት በራሪ ቁስ አካላቶችን ለመስራት ያሰቡ ሰዎች በጣም ብዙ አይነት የቅርጽ ያላቸው በራሪ ቁስ አካላቶችን ወይም ደግሞ ኤርክራፍቶችን ሲስሉ ድሪም ሲያደርጉ ቆይተዋል። እስኪ እናንተም ራሳችሁን በዛ ጊዜ እንደነበረ ሰው አድርጉና ምን አይነት በራሪ ቁስ አካል የምትሰሩ ይመስላችኋል ወይም ዲዛይን የምታደርጉ ይመስላችኋልና ይሄንን በራሪ ቁስ አካልስ ምን ብላችሁ ስም ታወጡለታላችሁ? እስኪ እቺን ቀለል ያለች አሳይመንት ልስጣችሁና እሱንም ስቲል ሼር ማድረግ ይቻላል። ፎቶውን ይሳላችሁትን ስሙን ከታች እየጻፋችሁበት ሼር ማድረግ ትችላላችሁ። ከዚህም በተጨማሪ ደግሞ እነዚህን ጥያቄዎች መመለስ ከቻላችሁ በእርግጥም ያስረዳውበት መንገድ ተመችቷችኋል፣ ኮንሰፕቱ ገብቷችኋል ማለት ነው።